ሰላም እንዴት ናችሁ? እንኳን ወደ ጥያ ውስጥ በደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ኮሜንት እንጻፉልኝ። ሀሳብ አስተያየታችሁ ስለሚጠቅመኝ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ እያልኩኝ ወደ ጉዳይ እገባለሁ። የጽዮን ግርማ ጉዳይ እንደ አዲስ መነጋገሪያ ሆኗል። እሷም አንዳንድ ፖድካስቶች ላይ ቀርባለች። እንደ አዲስ በደንብ ነገሩን ዲቴል ለማብራራት ብዙ ጥያቄዎችን እየመለሰች አይቻታለሁ። ዞሮ እንግዲህ የተጋባው ሁሉ በትዳር ይቀጥላል ወይም ደግሞ የተጋባው ሁሉ ይፋታል ማለት አይደለም። እንደ ሰው ጥሩ ምኞት ተመኝታችሁ ትዳርን ትጀምራላችሁ፣ ታስባላችሁ፣ ነገ ይስተካከላል፣ ነገ ትስተካከላለች ይባልና ህይወትን ለመቀጠል ተስማማላችሁ። በአንድም ሆነ በሌላ ትዳር ሁሉም ትዳር ሲኦል አይደለም፣ ሁሉም ትዳር ገነት አይደለም። ጥሩም አለው መጥፎም አለው። ያን እያስተካከላችሁ እያስታረቃችሁ በመሄድ ትዳር ጥሩ እንዲቀጥል ማድረግ ይቻላል። ደግሞ አላስፈላጊነቱ የሚበዛም ከሆነ እንግዲህ ነገሩ ይቋጫል ማለት ነው። ግን ያም ሆነ ይህ ያው እንግዲህ የምናወራው በተቋጨ ትዳር ውስጥ እንደመሆኑ የልጅቱና የልጁ የጽዮን ግርማና የልጁ እንግዲህ ትዳራቸው ጥሩ ስላልነበረ ግንኙነታቸው እንግዲህ በ6 ወር ፍቺ ተጠናቋል። ያ ሆኖ ግን እሷ ወደ ሚዲያው የመጣችው ለሐሜት አይደለም፣ ለወሬም አይደለም። ስሙንም አላነሳሁም ነበረ። ግን ብዙ ሴቶች ቶክሲክ የሆኑ ትዳሮች ላይ የሚቀጥሉ ነገ ይስተካከላል፣ ነገ ይሆናል በሚል ሳያጤኑ ራሳቸውን በደንብ ሳይፈትሹ ያን ሰውን በደንብ ሳያውቁት ሰርፕራይዝ ምናምን በሷል አይደል? ዘንድሮ አሁን እንደምናየው በየሚዲያው ቆንጆ አበባ፣ አሻንጉሊት፣ ሽቶች፣ ልብሶች፣ ጌጣጌጦች እየተደረጉ ግን ከዛ ጀርባ ያለውን ነገር ብዙ ጊዜ አናጤንም እኛ። ብዙ በተለይ ደግሞ ሴት ልጅ የመታለል እድላችን ሰፊ ነው እና ሰርፕራይዝ ላርግሽ በማለት ነገሩ ሳያጤን ድንገት ሰርፕራይዝ ሽምግልናስ የለም ማለት ተነጋግረው ነው የሚልኩት። ግን ይሄ ሰርፕራይዝ ሲበዛ ህይወት እንደዛ አይደለም። እንግዲህ ነገሮች ጥሩ ሳይሆኑ ሲቀሩ ይሆናል። ግን እሷ እንዳወራችው ብዙ ሴት እህቶቼ እንዲማሩበት በሚል ወደ ሚዲያው የመጣሁት ብላለች። እሱ ደግሞ ትላንትና ነው ከትላንት ወዲያ እርግጠኛ አይደለሁም ምላሽ ሰጧል። እኔ እንግዲህ በጌታ በኢየሱስ ክርስቶስ ስም እኔ ክርስቲያን ሆነ ሙስሊም ሆነ ጴንጤ ሰው በሃይማኖቱ ሲደበቅ ደስ አይልም። ሀሳብ እንደ ሀሳብ በሀሳብ ሲሞገት ደስ ይላል። ግን አሁን ላይ የተለመደ እኛ ሀገር ላይ የሆነ ሰው ጥያቄ ሲነሳበት ጥያቄውን ከመመለስ ይልቅ በሃይማኖቱ፣ በብሔሩ፣ በስራው በሆነ ነገሩ ይደበቃል። ግን ለዛ ለተጠየቀው ወይም ለተነሳበት ኢሹ ግልጽ የሆነ መልስ መስጠት። አይ ትዳር ብዬ ጀምሬ ነበር፣ አልሆነም፣ ተለያይተናል፣ እንደዚህ ነበረ። ግን አንዳንድ ሰው አይታችሁ ከሆነ በሃይማኖቱ፣ በብሔሩ፣ በስራው፣ በሆነ ነገሩ፣ በጎጡ፣ በቀበሌው ምናምን ይሸጎጥና ጥያቄ እንዳይነሳበት ብዙ ነገር ለመሸፈን ይሞክራል። እኔም እሱ ሰውየው ካየሁበት ነገር አንዱ እሱ ነው። ራሱን ለመደበቅ የሄደበት ነገር ወደ ሃይማኖቱ ወደ ምናምን። ስለዚህ እንደ ጉዳይ ግን ባለ ጉዳዩ እንዳወራችሁ እሱም ማውራት ያለበትን አውርቷል። ከታዘብኩት ነው የምነግራችሁ። አንደኛ ነገር እሱ ራሱን ለመሸፈን ያደረገው ሃይማኖት ነው ብያችኋለሁ አይደል? ሌላው ደግሞ እሷን ማህበረሰቡ እንዳይቀበላት የሆነ ያስጠጋበት ነገር ወደ አሁን ላይ አንዳንድ ሴቶች ጥያቄ የሚነሳባቸው ይሄ ሌዝቢያን ሆኑ ምናምን አይነት ጥያቄ ወደዛ የሚያነካካ ነገር ወሰደባት። አይታችሁት እንደሆነ ብዙ ሴቶች ትዳራቸውን እንዲጠሉ ትዳር እንዳይኖር የሚያደርግ ምክንያት ነው። ሰግጥ ፈምስ የሚል አይነት ነገር ነው እንጂ እንደ ማንኛውም ሰው ትዳር ተጣልተናል፣ ተጋጭተናል፣ ግን እሷ እንደምትለው አይነት አይደለም ምናምን የሚል አይነት ወሬ ተነስቷል። ግን አሁን ይሄ እሱ ልክ ነው እሷ ልክ ናት፣ ወይም እሱ ተሳስቷል እሷ ልክ ናት እያልኩ አይደለም። እሷ እንዳወራችው 2 ዓመት አልፎታል ይሄ ግንኙነት ካበቃ። ግን ብዙ ሴቶች አሁንም አይታቸዋል፣ በየሚዲያው የምታዩት ነገር ነው ዘንድሮ እና ብዙ ሴቶች እየተሸወዱ ነው። ሰርፕራይዝ በመደረግ ማንነቱን ደብቆ አሁን ሰው ይሆናል፣ ቀጣይ ደግሞ ሌላ አምሽቶ ይመጣል፣ አልቅሶ ደግሞ ይቅርበኝ ይላል። እንደዚህ ብዬው እኮ ኮስተር ስል አለቀሰ፣ ተንበርክኮ ይቅርታ ጠየቀኝ፣ ሰርፕራይዝ አረገኝ፣ ለጋብቻ ጠየቀኝ፣ ቀለበት አደረገ፣ ቬሎ ገዛ፣ ቀሚስ ገዛ። ይሄ የሆነ ስለሆነ ብዙ ሴቶችም አሁን እንደምታዩት ሚዲያ ላይ በሃይማኖት ሽፋን
በብዙ መንገድ እየተሸወዱ ስለሆነ እኔ እሷ ያነሳችው ሀሳብ ብዙዎችን ያስተምራል ብዬ አምናለሁ። ግን ደግሞ ሀሳቡ እንደ ሀሳብ ማንሳት ጥሩ ሆኖ ሳለ በሀሳቡ ላይ በደንብ ማጤን ሳለ አንዳንድ ነገር ራስን ለማምለጥ ወይ ደግሞ ከዛ ጥፋተኛ ከመባል ራስን ለማዳን ሲባል አንዱ አንዱ ላይ አታክ ማድረግ፣ አንዱ አንዱን ለማጥቃት፣ አንዳንዱን ለሀሜት የሚጋብዝ ነገር ባይደረግ ጥሩ ነው። ምክንያቱም ካበቃ በኋላ አብቅቷል ኦልሬዲ። ስለዚህ ሰውን በሚያስተምር መልኩ ነገሩ ወጥቶ መማር ያለበት ይማራል፣ የማይፈልግ ይተወዋል እንጂ ወጦ እሷ እንደዚህ ነበረች ብዙ ፕላትፎርም ላይ ሞክራ ሳልተሳካላት ማፈመሻ አረገችኝ ምናምን የሚል ነገር አየሁና ትንሽ ገርሞኝ ነው። ግን በሃይማኖት ውስጥ ወይ ደግሞ በዘር ሳይደበቁ ሀሳብን ግልጽ አድርጎ ማጥራቱ ይሻላል ብዬ አስባለሁ። እስኪ እንደናንተ ደግሞ ሀሳብ አስተያየታችሁን ጻፉልኝ፣ እናወራበታለን እና ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ፣ ሌላው ጂጂኪያ ታውቋታላችሁ። ብዙ አመት በዚህ ፕላትፎርም የቆየች ትልቅ ናት። ግን ፕላትፎርም ላይ ትልቅ ሆነ ብዙ አመት ስለኖርክ ብቻ ሳይሆን አንዳንድ የሚነሱባት ጥያቄዎች አሉ። ማለትም በማህበረሰቡ ዘንድ ተቀባይነት የሌለው ስድቦች፣ ብዙ ነገሮችን በብዙ ጉዳይ ብዙ ጊዜ ተነስቶባት ያውቃል። ግን አሁን ደግሞ ሳምሪ ልጇ ጌም ለመጫወት ስትመጣ ብዙ ሰው አልተቀበላትም። በዛ ምክንያት ብዙ ስትሳደብ ምናምን አይቻት ገርሞኝ ነው እና ብዙ ሰዎችም ሀሳብ ሲያነሱበት አይቻለው። እናንተ እንዴት አያችሁት? ማለትም አንዳንዴ ወደ ሶሻል ሚዲያ ማውጣት ያለብንና ወደ ሶሻል ሚዲያ ማውራት የሌለብን ነገሮች ስናወራ ትርፉ መናቅ ነው ብዬ አስባለሁ። ምክንያቱም ማህበረሰቡ እንደ ማህበረሰብ ያከብራል። ግን ደግሞ ባህል ካልቸር የሚባል ነገር አለ። አንዱ አንዱን ሲያከብር፣ አንዱ አንዱን ሲወድ፣ አንዱ አንዱን ሲደግፍ ጥሩ ነው። ግን እንግዲህ ጂጂኪያ እንደምናውቃት ብዙ ሚዲያዎች ላይ ብዙ አመት ብትቆይም በብሔር በሃይማኖት በብዙ ነገሮች ብዙ ሰው ስታስቀይም ስለነበረ እንግዲህ ልጇም ከእሷ ጋር ሆና አሁን ላይ ባላት ነገር ብዙ ሰው ደስተኛ አይደለም። በዛ ምክንያት ይመስለኛል ጌም ላይ እንግዲህ ሳምሪ ለመጫወት ስትመጣ ብዙ ሰው ደስተኛ አይደለም፣ ብዙም ሰው አልተቀበላትም። ግን ከዛ ኢሹ ከገረመኝ አንዱ እናትየው ልጅቱን አላስጫውታት ሲሉ እንዴት ልጅን አታጫውቷትም በሚመስል ብዙዎች ስትሳደብ ምናምን መነጋገሪያ ሆኗል ሰሞኑን። እና እንግዲህ መጀመሪያውን ራሳቸውም አልተከባበሩም ነበር። አሁን ደግሞ ይሄው ልጇን አላጫውት ሲሉ ራሳቸው ልጅቱ ባትናገርም እናትየው መጣ እየተሳደበች ነው እና ይሄ ልክ አይደለም ብሎ ብዙ ሰዎች ትችት ሲያቀርቡ ስለሰማው ነው። እናንተ እንዴት አያችሁት? እኔ ብዙ ተመልካቻቸውም ስላልሆንኩኝ ስለነሱ ማውራት አልፈልግም። ምክንያቱም ተመልካቻቸው አይደለሁም። ሚዲያ ላይ ሲዘዋወር ካየሁት ነገር ነው ያወራኋችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ጉዳይ እመለሳለሁ። እስከዛው ደህና ሁኑ።